አልወዳትም እንጂ አልጠላትም። ክፍል 2 ደራሲ ሜሪ ፈለቀ። ከኔና ከርሷ ምረጥ ብትባል ደሞ ጀመረሽ። ተሄዱ እረፊ። ንገረኝ። ምን መስማት እንደምፈልግ ታውቃለህ። ንገረኝ። እጮሃለሁ። በጥፍሬ ቆዳውን ባጭረዋለሁ። ሚስቱ ማለቴ እህቴ ሰውነቱ ላይ ምንም ምልክት እንድታገኝበት አትፈልግም። አንቺ ትበልጫታለሽ ይለኛል ከሚስቱ ንጹህ ልብና ከኔ እብድ ጭን መሃል እየዋለለ። ቃላቶቹ አፉን ለቀው ሲወጡ ይጎመዝዙታል፣ ያስታውቅበታል። ፍቅር ይሁን ተንኮል አልጋው ላይ የምሰራ አይገባኝም። ፍቅር የያዘኝ በውጊያችን መሃል ከሚነገረኝ ቃላቶች ነው። የሰውነታችን ግብግብ ብዙም አይስበኝም። እሱ ከህሊናው ይልቅ ግለቱ ያሾረዋል። እኔ ከህሊና ይልቅ ቅናቴ ያነደኛል። ሁለታችንም ጸጸት አለብን እኮ፣ ግን እንደ ቫምፓየር ዲያሪስ ቫምፓየሮች ሌት አሸቲት ዳውን ብለን የምንዘጋው ህሊና ማስቀመጫ ሳጥን የለንም። ነገሩ አንደኛው ስሜት ሌላኛውን የመደፍጠት ጉልበቱ ነው። እሱ ጸጸቱን በደም ሱር የሚንቀለቀል ግለቱ ይበልጥበታል። እኔ ቅናቴና እሷን ለመብለጥ ያለኝ ፉክክር ጸጸቴን በብዙ እጥፍ ያስከነዳል። ወጥረን እንዋጋለን። እኔ እሷ መሳተፏን እንኳን በማታውቀው ውጊያ ማሸነፌ ሲነገረኝ የምን ጸጸት፣ የምን ህሊና፣ የምን ሲኦል። ለእሷ እንዲያደርገላት ታውቃለህ? አዎ። አልፈልግም፣ በቃ አቁም። አልፈልግም አልኩ እኮ። እጮሃለሁ። እሷ ግን እንዳንቺ አጣፍጠኝም። ውሸቱን እንደሆነ አውቃለሁ፣ ቢሆንም ደስ ይላል። እሺ አታቁም፣ ቀጥል እላለሁ ፈገግ ብዬ። አንድ ቀን ሀቅ አመለጠው። እውነቱን ልንገርሽ፣ አልጋ ላይ ትበልጫታለሽ፣ ልቧ ግን ይበልጥሻል። ንጹህ ሴት ናት። ውረድልኝ ወደዛ። እላይ ላይ ዘጥ ዘጥ እያልክ ስለ ንጹህነት በሙሉ አፍ ታወራኛለህ። አስጠላኝ። ሲደውል አላነሳለትም። በየቀኑ የሚጸጸትበትን ውጊያ ለመዋጋት ለምን እንደሚለምነኝ አይገባኝም። አይዞሽ ሄዱ፣ አይዞሽ ይለኛል የእህቴን ሬሳ ልሰናበት በቆምኩበት የሚዠገዠቅ እንባዬን እያየ። የምርህን ነው ግን እንዲህ የተንፈራፈርክ የምታለቅስላት ልለው ያምረኝና እኔስ የምሬን ነው። ለምንድን ነው የማለቅሰው? ምናልባት እሱም ከቅንዝራምነቱ አስበልጦ አይወዳት ይሆናል እንጂ ይወዳታል እኮ። እኔም ከቅናቴ አያይልም እንጂ እህቴ ናት እኮ። አለቀስኩ። ምርር ብዬ ተንገፈገፍኩ፣ አለቀስኩ። ለሷ ይሁን ለራሴ፣ ለኃጢአቴ፣ ለጸጸቴ ብቻ ድንኳኑ ገና አሁን ሞታን የተረዳ ይመስል በለቅሶ ግልብጥብጦ እስኪወጣ እሪ አልኩ። ገደልሽኝ፣ ገደልሽኝ፣ ገደልሽኝ። ደጋግሜ የምለው ይሄን ነው። ያደረኳትን ሁሉ በሞታ ተበቀለች። የሙሽራ ቀሚሷን ካበላሸውባት በኋላ ለወራት አኩርፋኝ ነበር። ሌላ የተገኘውን ቀሚስ ሚዜዎቿ ተከራይተው ተሞሽራ አለፈ። ትጠይኛለሽ አለችኝ ከወራት በኋላ ቤት መጣ። አልጠላሽም አልኳት። ታዲያ ለምንድን ነው ሀዘኔን ማየት የምትፈልጊው? እኔ ምንድን የበደልኩሽ? ምንም አላውቅም። ምናልባት አንቺን ከምወድሽ በላይ ራሴን እጠላዋለሁ መሰለኝ። አላውቅም። ኤዱዬ በስመ አብ በወልድ። እሺ ለምን አታወሪኝም? ልስማሽ፣ ንገሪኝ። መናገር እንደማይሆንልኝ ታውቂያለሽ። አቅፋኝ ብዙ ቆየችና እሺ ምን ላድርግልሽ? ኤድዬ ለኔ እኮ ያው መንታቴ ነሽ። ከአንድ ማህፀን አለመውጣታችን ይዳዝማ ተራቶል። እንዲህ አድርጊ በይኝ። ለአንቺ ጥሩ ስሜት ከሰጠሽ አደርጋለሁ። ማሸነፍሽን ተይኝ አልኳት ሳላስበው። ግራ ገባት። አየሽ፣ የሰርግ ቀንሽን አበላሽቼብሽ እንኳን ምንም እንዳላደረኩሽ ጭራሽ ታስቢልኛለሽ። እኔ ልጥልሽ እታገላለሁ፣ አንቺ ሳትታገይ ሁሌም ታሸንፊኛለሽ። ተይ በቃ። እንደኔ ክፉ መሆን ባትችይ እንኳን መልካም አትሁኝልኝ። በጣም ግራ ተጋብታ ስታየኝ ቆይታ ኤድዬ ባክሽ ሳይካትሪስት ጋር ሂጂ፣ ቢያንስ ስተነፍሽ ይወጣልሻል፣ ቁጣሽ ይበርዳል አለችኝ። አልሰማችኝም። ያልኳት አንዱም አልገባትም። አሁንም በለጠችኝ። ለዛ ነው ማላወራው፣ ለማንም አይገባም።
ገደልሽኝ። እሪታዬ ማቆም አቃተኝ። ድምፄ እየተዘጋ መጣ። አባቴ መጥቶ ከወደኩበት አነሳኝ። ልቀቀኝ ብዬ የጮኩበት ምንም የማክበር ለዛ በሌለው ቁጣ ነው። ደንግጦ እጁን አሸሸ። ራሴን ፈራሁት። እሱም እንዳልፈነዳና እንዳልፈጀው የፈራ ይመስላል። ለመጨረሻ ጊዜ አባ ብዬ የጠራሁት ቀን 17 ዓመቴ ነበር። እንባና ንፍጤ ፊቴ ላይ የተለውሰው እንደ አባት መከታ እንዲሆነኝ አይኑን እያየው። ባለፈው እህቴ ከትምህርት ቤት ስትመለስ መንገድ ላይ ጎረምሳ በጥፊ መቷት ያለቀሰች ስትነግረው ደም ስሩ ተከታትሮ እየፈላ ሄዶ ልጁን አሩን እንዳበላው እኔ አባትሽ እያለሁ እንዲለኝ። የኔማ ይብሳል፣ ይገላቸዋል። የገዛ ቤቱ ልጁ ተደፍራ አለቀላቸው። አባ መናገር አቅቶኝ እንሰቀሰቃለሁ። ሲጨነቅ ቆይቶ ይሄን ጉድ ለማንም እንዳትናገር የኔ ልጅ አለኝ። የቱን ጉድ እንደሆነም በደንብ አልገባኝም። እኔ በአራት ጎረምሳ መደፈሬ ወይስ ከደፋሪዎቹ አንዱ አብሮን የሚኖረው የሱ ወንድም ልጅ መሆኑ እቤቱ መሆኑ የኔ መደፈር ነው የሚያሳስብህ ስምህ አልኩት ተናግሬው በማላውቀው ቁጣ። መደፈር ብለሽ ጭራሽ ነገሩን አታጋኙ። ድንግል የነበርሽ ነው የሚመስለው። ሲጀመር ክፍልሽ ድረስ አራት ጎረምሳ ምን ስታደርግ ያስገባሽ? እምባዬ ደረቀ። ቤቱ ነው እኮ ወንድሜ ነው እኮ እህቴ ናት ብሎ እኮ ነው ለጓደኞቹ ያስተዋወቀኝ። ሰላምን በልሽ ብለው እኮ ነው የገቡት። ውጡ ልበላቸው? ይሄ ይሆናል ብዬ እንዴት አስባለሁ? ማስረዳት ቸገረኝ። ወንድምሽ አይደለም ልጄ። ነገሩን የባሰ አስጸያፊ እያስመሰልሽው ነው። በደም እንደማትዛመዱ ታውቂያለሽ። ቀድሞውኑ እንደ እህትሽ ስብስብ ብለሽ ብትቀመጪ። ከዛ በኋላ ያወራውን ብዙም አልሰማሁትም። እሱ ወንድሜ ካልሆነ እሷስ በምን በኩል እህቴ ሆነች? አይደለችም አልኩት። ክፍል 3 ይቀጥላል።